በመጨረሻም ሶራቱን ከካናዳና ከአሜሪካ ውጪ ላላችሁ ቤተሰቦች እንዴት በነፃ በስልካችሁና በኮምፒውተር እንደምትጠቀሙት አሳያችኋለሁ። እንዲሁም በዚህ ቪዲዮ ላይ የሶራቱን የኢንቪቴሽን ኮድ ሰጣችኋለሁ። አሁን ሶራቱን በመጠቀም የሰሯቸውን እጅግ በጣም አስደናቂ ቪዲዮዎች ተመልክተን እንመስ። They came to conquer, but met the soul of a nation. Adwa, where Africa rose unbroken. ሶራ ለበስለካችሁ ብቻ የጠኛውም የዓለም ክፍል ላላችሁበት ነፃ። In a world full of noise, most brands disappear until Admir Digital arrives. We don't market, we dominate. Strategy, creativity, results. Admir Digital, your brands. Tailor's blade, threads find direction. Sage wool, copper lining, a whisper of history on the shoulder. Outside, Mescal Square hums, horns, footsteps, fluttering pigeons. Cameras blink, capturing stride and self. Addis breathes in cloth and concrete. Hey mama, I miss you. You all can see the screen? Great. Sending the layout now. Look at this part. The connection is so clear, like you're right here. Always mom. Got it? Looks amazing. This is Fire, Ethio Telecom. እነዚህን የሚያማምሩ እጅግ በጣም አስደናቂና አስገራሚ የሆኑ የኤአይ ቪዲዮዎችን እንዴት በቀላሉ ስልኬን ብቻ በመጠቀም እንደሰራሁት አንድ በአንድ ስቴፕ ባይ ስቴፕ አሳያችኋለሁ። ስለ ሶራቱ እጅግ በጣም ብዙ ነገሮች ተብሏል። እኔ አሁን ቀጥታ እንዴት እንደምትጠቀሙና እንዴት በቀላሉ ኢትዮጵያ ውስጥ ሆናችሁ አክሰስ ማድረግ እንደምትችሉ አሳያችኋለሁ። በቅድሚያ ስልካችሁን ብቻ በመጠቀም እንዴት መጠቀም እንደምትችሉ አሳያችኋለሁ። አንድሮይድ ላይም አይፎን ላይም መጠቀም ትችላላችሁ። በቅድሚያ ማዘጋጀት የሚኖርባችሁ ነገሮች ነግራችኋለሁ። የመጀመሪያው VPN ነው። ሁለተኛው ደግሞ ዌብ ብራውዘር። የትኛውንም ዌብ ብራውዘር መጠቀም ትችላላችሁ። ነገር ግን እኔ የምጠቀመው ኦፔራ ሚኒ ነው። ምክንያቱም እዛው ላይ ቢውልቲን የሆነ ወይም የራሱ የሆነ VPN ስላለው ምንም አይነት VPN አላወርድም፣ እዛው ላይ መጠቀም ይችላልው። እነዚህን ሁለት ነገሮች ካዘጋጃችሁ በኋላ በቀጥታ ወደ ብራውዘራችሁ በመሄድ sora.chatgpt.com/explore ብላችሁ ሰርች ታደርጋላችሁ። እንደምታዩት ከካናዳና ከአሜሪካ ውጪ የትኛውም የዓለም ክፍል ላላችሁ ልጆች እንደዚህ አይነት ሜሴጆችን ይሰጣችኋል። እኔ ኢትዮጵያ ውስጥ ስላለው ኢትዮጵያ ውስጥ ሶራ አቬይለብል አይደለም ይለኛል። ስለዚህ ምን ማድረግ አለብኝ ወደሚለው ቀጣይ መፍትሄ እንሄዳለን። ኦፔራ ሚኒ ብራውዘርን ስለምጠቀም ነው በቀላሉ እዛው ላይ እንደምታዩት VPNን ኮኔክት አደርጋለሁ። እናንተ ደግሞ ይህንን ኦፔራ ሚኒ መጠቀም ካልፈለጋችሁ ሌላ ብራውዘርን መጠቀም ትችላላችሁ። ነገር ግን US ወይም ካናዳ VPN መጠቀም ይኖርባችኋል ማለት ነው የግድ ይህንን ሶራቱን አክሰስ ለማድረግ። ከዛ የምትኖሩበትን ቦታ ከቀየራችሁ በኋላ በቀላሉ አክሰስ ማድረግ ትችላላችሁ። ነገር ግን አሁንም አንድ ችግር አለ። ይህም ኢንቪቴሽን ኮድ ነው። እኔ እዚህ ቪዲዮ ላይ አንድ ኢንቪቴሽን ኮድ ሰጣችኋለሁ። የኢንቪቴሽኑን ኮዱን በዚህ ቪዲዮ የሆነ ቦታ ላይ አስቀምጥላችኋለሁ። ቪዲዮን እስከመጨረሻው ማታዩት ከሆነ ይህንን ኮድ ልታገኙ አትችሉም። ይህንን ኮድ ደግሞ ካገኛችሁ መጠቀም የምትችሉት 5 ሰዎች ብቻ ናችሁ። ስለዚህ እኛ ምን እናደርጋለን ወደሚለው ቀጣይ መፍትሄ እንሄዳለን። አምስታችሁ ይህንን ኢንቪቴሽን ኮድ እንዳገኛችሁ ሬጂስተር ታረጋላችሁ። ከዛም ሬጂስተር ካረጋችሁ በኋላ ኮሜንት ላይ በመምጣት የናንተን ኢንቪቴሽን ኮድ ታስቀምጣላችሁ ማለት ነው። ምክንያቱም ሌሎችም ልጆች መጠቀም ስለሚኖርባቸው ኢንቪቴሽን ኮዳችሁን ሁላችሁም ታስቀምጣላችሁ። በዚህ መልኩ እያደረግን ሁላችሁም ኢንቪቴሽን ኮድ የምታስቀምጡ ከሆነ በጣም ብዙ ሰዎች ይህንን ሶራቱን አክሰስ ማድረግ ይችላሉ። ስለዚህ በቅንነት እንስራ የሚለው መልእክት አስተላልፋለሁ። አሁን በቀጥታ ወደ አሰራሩ እንሄዳለን። ኢንቪቴሽን ኮዱን ካስገባን በኋላ ቀጥታ ወደ ሶራቱ ዩዘር ኢንተርፌስ ወይም ደግሞ ወደ ኤክስፕሎር ፔጅ ያመጣልናል። እንደምታዩት ስልካችሁ ላይ በመጠቀሙበት ሰዓት ላይ እንደ ቲክቶክ እና የትኛውም ማለት ሶሻል ሚዲያ ፕላትፎርም የራሱ የሆነ ዩዘር ኢንተርፌስ አለው ማለት ነው። ሶራቱ ቪዲዮስ ብቻ የሚጫኑበት። ቀጥታ እናንተ ወደ ፕሮፋይሉ በመሄድ ፕሮፋይላችሁን ታስተካክሉታላችሁ። በመቀጠል ደግሞ ፕላስ ምልክቷን በመጫን የምትፈልጉትን ፕሮምፕት በማስገባት የምትፈልጉትን አይነት ቪዲዮዎች ጄኔሬት ማድረግ ትችላላችሁ። ነገር ግን የራሳችሁን ኬሚዮ ወይም የራሳችሁን ፊት በመጠቀም የተለያዩ አይነት የኤአይ ቪዲዮ መስራት የምትፈልጉ ከሆነ የግድ የአይፎን ተጠቃሚ መሆን ይኖርባችኋል። አይፎን ላላችሁ ልጆች ደግሞ እንዴት በቀላሉ ኢትዮጵያ ውስጥ ናችሁ የራሳችሁን ኬሚዮ ጄኔሬት እንደምታደርጉና እንዴት በቀላሉ እንደምትጠቀሙ አሳያችኋለሁ። በቅድሚያ ወደ አፕ ስቶር ከገባን በኋላ እንደምታዩት የፕሮፋይል ምልክቱን እንጫናለን። ከዛ ድጋሚውንም የፕሮፋይል ምልክቱን እንጫናለን። ወደ አካውንታችን ከገባን በኋላ በመቀጠል ካንትሪ ኦር ሪጅን የሚለውን በመጫን ወደ ዩኤስ ወይም ደግሞ ወደ ካናዳ እንቀይሯለን። ይህንን ስታደርጉ የቢሊንግ አድሬሳችሁ ይቀየራል። ስለዚህ ደግሞ ይህንንም ለማስተካከል በቀጥታ ወደ ጉግል በመግባት ራንደም ዩኤስኤ አድሬስ ብለን ሰርች እናደርጋለን። ከዛም መጀመሪያ ላይ የሚመጣልን አማራጭ በመጫን የምትፈልጉትን የዩኤስኤ ራንደም አድሬስ በቀላሉ እዚህ ጋር መመልከት ትችላላችሁ። ከነዚህ ውስጥ አንዱ መርጣችሁ
ኮፒ ፔስት እያደረጋችሁ መሙላት ትችላላችሁ። ሙሉ ለሙሉ ሞልታችሁ ከጨረሳችሁ በኋላ ሴቭ ትሉታላችሁ። በመቀጠል እንደምታዩት ካንትሪ ወይም ሪጅናችሁ ወደ ዩናይትድ ስቴትስ ተቀይሯል። ስለዚህ ቀጥታ የሶራቱን አፕሊኬሽን ማውረድ ትችላላችሁ። ነገር ግን ሎኬሽናችሁንም ቀይራችሁ የሶራቱን አፕሊኬሽን የማታገኙ ከሆነ ሰርች አድርጋችሁ ሌላ ስቴፕ አለ፣ እሱንም ማሳያችኋለሁ። ቪፒኤናችሁን ዲስኮኔክት ሳታደርጉት በቀጥታ ወደ ክሮም በመሄድ ሶራ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛም የሚመጣላችሁን የመጀመሪያ አማራጭ ተናኩታላችሁ፣ ሶራቱ ኢዝ ሂር የሚለውን። በመቀጠል ዌብሳይት ውስጥ ልክ እንደገባችሁ ዳውንሎድ ዘ ሶራ አፕ የሚል አማራጭ ይመጣል ማለት ነው። እሱን ክሊክ ስታደርጉት በቀጥታ ወደ አፕ ስቶር ይወስዳችኋል። ከዛም ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁ በኋላ ቀደም ሬጂስተር ባደረጋችሁበት ኢሜል እዚህ ጋር ሳይን ኢን ትሉታላችሁ። ከዛም ይመጣላችሁን አማራጭ ኮንቲኒው እያላችሁ ታልፉና ጌት ስታርተር ትሉታላችሁ። በመቀጠል ካሜራችሁን አክሰስ እንዲያደርግ ይጠይቃችኋል። አሎ ትሉታላችሁ። ከዛም የራሳችሁን ፊት ሪከርድ ማድረግ ትጀምራላችሁ። 15 ሰከንዶችን ነው የሚሰጣችሁ። ይህም የሆነበት ምክንያት ሶራቱ ላይ መስራት የምትችሉት ማክሲመም ሰከንድ 15 ሰከንድ ስለሆነ፣ ስለዚህ የእናንተን ድምጽ ዲቴክት ማድረግ ይኖርባችኋል። እንዲሁም የእናንተን ምስል ዲቴክት ማድረግ ይኖርባችኋል። እንደምታዩት መጀመሪያ ላይ እነዚህን 3 ቁጥሮች ያስጠሯቸዋል። ይህንን በምታደርጉበት ሰዓት ላይ እነሱ የእናንተን ድምጽ እየወሰዱት ነው። ምክንያቱም ቀጣይ የምትሰሩትን የኤአይ ጄኔሬሽን በእናንተ ድምጽ ማድረግ ስለሚፈልጉ ያንን ድምጽ ይወስዳሉ ማለት ነው እንደ ሳምፕል። በመቀጠል ደግሞ የፊታችሁን እንቅስቃሴ ይወስዳሉ። ወደ ግራና ወደ ቀኝ አርግታችሁ ፊታችሁን በማንቀሳቀስ ስቴፑን ታልፉታላችሁ፣ ሁለተኛውን ስቴፕ። ይህም ልክ የኤአይ ክሬሽኑ ላይ የእናንተን የፊት ሙቭመንት በጣም ስለሚፈልጉት እዛ ላይ ተመርኩዙ የተለያዩ አይነት ቪዲዮዎችን ስለሚሰሩ ይህም እጅግ በጣም ይጠቅማችኋል። ሶስተኛው ደግሞ ሙቭ ዩር ሄድ አፕ ኤንድ ዳውን ነው። ይህም ጭንቅላታችሁን ወደ ላይና ወደ ታች እያንቀሳቀሳችሁ ቪዲዮ ላይ ትሰራላችሁ። እነዚህን ስቴፖች በትክክል የምትተገብሩ ከሆነ በቀጥታ ራሱ ወደ ካሜዮ ይወስዳችኋል። ይህም ማለት የእናንተን ፊትና የእናንተን ድምጽ በመጠቀም በቀላሉ የምትፈልጉትን አይነት የኤአይ ቪዲዮ መስራት ትችላላችሁ። የተለያዩ አይነት ፕሮምፕቶችን በመስጠት በቀላሉ የምትፈልጉትን አይነት የኤአይ ቪዲዮዎችን ጄኔሬት ማድረግ ትችላላችሁ። እነዚህን ስቴፖች ደግሞ የምትሳሳቱ ከሆነ ድጋሜ ሪቴክ አድርጋችሁ መስራት ትችላላችሁ። ይህን ስቴፕ ካለፋችሁት በኋላ who can use this የሚለው አማራጭ አለ። ይህም የእናንተን ፊት ማን መጠቀም ይችላል የሚለውን እዚህ ጋር ትመርጣላችሁ። only me, people I approve, mutuals እና everyone ይላል። እናንተ የምትፈልጉትን መምረጥ ትችላላችሁ። የእናንተን ፊት ሌላ ሰው እንዲጠቀም የምትፈልጉ ከሆነ ኤቭሪዋን የሚለውን አማራጭ መምረጥ ትችላላችሁ። የእናንተን ፊት ደግሞ እናንተ ብቻ መጠቀም የምትፈልጉ ከሆነ only me ትሉታላችሁ። እንዲሁም ደግሞ እናንተ አፕሩቭ ያደረጋችሁት ሰው ብቻ ከሆነ የምትፈልጉት only people I approve የሚለውን ትመርጣላችሁ። ሌላኛው ደግሞ ሚቹዋል ፍሬንድ ነው። እነዚህን አማራጮች ትመርጣላችሁ። በመቀጠል ደግሞ የሚስተካከሉ ነገሮች ካሉ አስተካክላችሁ በቀጥታ ደን ብላችሁ ወደ ሌላኛው ስቴፕ ትሄዳላችሁ። እንደምታዩት አሁን እዚህ ጋር የራሳችሁ ካሜዮ ተቀምጧል ማለት ነው። እሱንም በመጫን የምትፈልጉትን ፕሮምፕት ትጽፋላችሁ። ከዛ ጄኔሬት ትላላችሁ። የምትፈልጉትን አይነት ቪዲዮ በቀላሉ ጄኔሬት ማድረግ ትችላላችሁ። አሁን ደግሞ ወደ ቪዲዮ ጄኔሬሽኑ እንመለስ። እንደምታዩት ሁለት አይነት አማራጮች አሉ። የመጀመሪያው ፖርትሬት እና ላንድስኬፕ ነው፣ ኦሪየንቴሽን ማለት ነው። ሁለተኛው ደግሞ 10 ሰከንድ እና 15 ሰከንድ ነው። ከነዚህ ከሁለቱ መርጣችሁ የምትፈልጉትን አይነት ቪዲዮ ጄኔሬት ማድረግ ትችላላችሁ። ለፕሮምፕት ጋይድ ደግሞ የምትፈልጉ ከሆነ ቻት ጂፒቲ መጠቀም ትችላላችሁ። ቻት ጂፒቲ ላይ በመግባት ጂፒቲስ የሚል አማራጭ አለ። እዛውስ ገብታችሁ ሰርች በማድረግ በቀላሉ የሶራቱ ፕሮምፕት ጄኔሬተሮች አሉ። እነዛን በመጠቀም የምትፈልጉት አይነት ፕሮምፕት ማዘጋጀት ትችላላችሁ። ሶራቱ ላይ አስተውላችሁ ከሆነ እጅግ በጣም የሚያስጠላና የሚረብሽ ወተርማርክ አለ። በቀጣይ ቪዲዮ ደግሞ ያንን ወተርማርክ እንዴት እኔ እንደሰራሁት በቀላሉ ማጥፋት እንደምትችሉ አሳያችኋለሁ። ዩቲዩብ ላይ እጅግ በጣም ብዙ ሰው የሚቸግረውን አንድ ነገር መፍትሄ ይዤላችሁ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።